ሃይ እንግዲህ ዛሬ የማሳያችሁ ከ10K ወደ 100K ፍሊፒንግ ቻሌንጅ ጀምሬ ነበር። እሱንም ቲክቶክ ላይ ምናምን ፕሮግረሱን እያሳየው ነበር እና እዚህ ጋር አሁን ፉል ዲቴል ምናምን ለማሳየት ነው። ፈርስትሊ ያለውበትን ስቴጆች እና እንዴት ፓስ ለማድረግ እንዴት እንደማስብ ምናምን ነገር ላሳያችሁ ነው። ሶ ከረንትሊ አሁን ያለውበት ስቴጅ let me show you okay so ያው ቲክቶክ ላይ አፕሪ ምናምን አድርጌያችሁ ነበር። እነዚህ ፈርስት ቱ ትሬድስ was ሚኒመም ትሬዲንግ ዴይስን ፓስ ለማድረግ ብቻ ሲባል ነበር ቴክ ያደረኩት። እነዚህ ሁለቱን ደግሞ ይሄኛው ሃፍ ፖዚሽን ዘግቼ ነበር ላይክ ማርኬቱ ሪቨርስ አርግቶ የሆነ መጥፎ ሞመንተም ነገር ሲያሳየኝ ሃፍ ዘጋዊ ማለት ነው። በ0.8 ነው መጋው ቢኮዝ ዩሮ ጂፒኤ ብዙ ሙቭ ስለማያደርግና ላይክ ቀስ ብዬ ለማለፍ እየሞከርኩኝ ስለሆነ ቀስ ብዬ ስል ያን ያህል ላይክ እያዛኩኝ ለመሄድ ሳይሆን ላይክ እንደዚህ አይነት ፕሮፊቶችን መስራት ማለት ነው። ላይክ 200 this was like ከሎሱ ሪከቨር አረኩኝ ግን I made some profit on it ማለት ነው። ኦኬ ከረንትሊ አሁን ያለውበት ባላንስ ይሄንን ይመስላል ማለት ነው። 157.49 cents ፕሮፊት ላይ ያው ስታርቲንግ ባላንስ is 10K ታርጌታችን ደግሞ 100K ነው። ሶ እንደዛ ያው የቻሌንጁን ሁኔታ እንትን ብዙም እንትን የሚል ነገር አይደለም። ሶ እስካሁን we have taken about 4 trading days እንደዛ ነገር ዊን ሬታችን ምናምን doesn't matter። ሶ ታርጌታችን አሁን የቀረን $642 ነው። that means about 330 ብንሰራ በሁለት ትሬድ we are going to pass first phase second phase ደግሞ $500 ነው። ያው ታውቃላችሁ እሱ እና this is what we got on daily loss maximum loss ደግሞ ይሄኛ ነው። ሶ $500 ማለት daily loss ላይ እኔ 1% ብቻ ነው ሪስክ ማድረግ 1% ማለት ደግሞ $100 ምናምን ነው ማለት ነው። ሶ it is a good risk and good reward አለው ማለት ነው። ላይክ 100 ሪስክ ማድረግ ከሆነ about 1 to 4 risk to reward ratio ታርጌት አደርጋለሁ ወይም ደግሞ 1 to 3 እንደዛ 1 to 2 እንደ ማርኬቱ ሙቭመንት ነው ማለት ነው ታርጌት ማድረገው። so let me show you some of the trades here በዚህኛው ትሬድ ነበር እሱንም ፉል ፕሮፊት በወስድ ኖሮ አሪፍ ፕሮፊት ነበር ላይክ $400 ነበር ታርጌት ፉል ቲፒ ማለት ነው። ነገር ግን እዚህ ጋራ ኢንተር ካረኩኝ በኋላ ሉክ 72 ምናምን ፒፕስ ነበር ታርጌት ፉል ታርጌት ማለት ነው። ሶ እኔ የወጣውበት ኤሪያ 38 ምናምን አካባቢ ላይ ነው። ያ it wasn't that much እና አሪፍ ነው ቢሆንም አሪፍ ነው። it was a beautiful trade ነገር ግን እዚህ ጋራ እኔ ከወጣኝ በኋላ ደግሞ ኮንሶሌት ምናምን ማድረግ ጀመረ then it continued the movement ግን ከዚህ በፊት ይሄኛውን ትሬድ ሚስ አድርጌያለሁ ለትንሽ ፒፕስ look how tight it was to trigger my order 4 ፒፕስ ብቻ እቺን ራሱ አክቲቪቲ ቢያደርግ it was good look 83 ምናምን ፒፕስ ነበር that means 1 to 4 risk to reward ratio በእነዚህ ሁለት ትሬዶች ፉሊ ሆልድ ባረግ ይሄኛውን የመጀመሪያው ፌዝ አልፌ ነበር ማለት ነው።
ነገር ግን ኢሬዝ ወር ኢሬዝ በፕላኑ መሰረት እንሄዳለን ማለት ነው። ሶ እዚህ ጋር የምትመለከቱ $56 ሎስ ያረኩበት ትሬድ ይሄኛው ነው። ማዕከል ላይ ዘጋሁት። እዚህ ጋራ ላይክ ሪቨርስ አርግቶ ቢመለስበት ታይም 0.4ን ዘጋው ፕሮፊት ላይ ማለት ነው። ዴን 0.4 ደግሞ ቀጠለ። ከዛም በኋላ 56 ላይክ ፉል ሪስኩ የነበረው $100 ምናምን ነበር። አስተያየት ምናምን ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ፒስ ፋሚሊ ባይ ባይ።